سلام طنا هلي تنتظر تحرمت ميديا خلينا لهم نلوم دما كم تلمود بحاجة قداي نزيل لهم ندباتنا ناكل لك بس لايك شير سبسكرايب مبارك تجمعوا إزلابه أنا لما عم تزعبي أي تجتاج ورد على حمارة خيدهم زجور ونججر أو كابز نور تصادفتي تلعلو نتوتاتن تحس توتاتن في مثل بزولينا زين تكن جبر مالتي كفتم نور تصادفتي زلعلوهم توتات نيرهم التوتات نطرح يهوني ريتوتات نيرهم ريتوتات إنك نقلصهم زين خيال راشم تفانا قال زبال يلن هزبي والقيتي تفانا قيلهم هزبي والقيت أمحاري إيو غندري إيو منامن يلهم زلعلو نتوتات نيرهم بتعم حرقنياتات سخون نققرات نيرهم مفتو نققر الصومالتي أي تقيتاتشو زلعلو نققرات نيرو أي تقيتاتشو زتناقرو نققرتا إيو تحستو تموؤو زنورو تساتفتي زلعلوهم حسابات أيهم موزحتهم تم أسملاش كوميتي إنايلهم يمانة أسملاش كوميتي منامن زبالو زنورو ببزح نيرو مالتي هذي لفتوانا قداي كأتكلوه أبي تيبيا بزلوه حق منجستي صغير نجار يلنا مالتي معراب تجري يجبهال والكايت صقدي منامن دحازة بحق نسرعة كغير يخليهم نيتعدي حق منجستي نيتعدي حق بزفوق من قدي حتوتات قروي يخليهم زي مثل سكاب سبحانه مالتي بتحزي يزلو كنري أكلنا جن والكايت صقدي كلهم معراب تجري يوم مالتي هذه تغير نجار يلنا ينانيل أو زبر له بروباغندا نريلن استفانا على الحزب يلن عندهم بتعمي زجرم استفانا علينا نحن هنا زموتنا نحن هنا أفنا قيلنا يوم قتيلنا يوم وتم قتلنا عندنا اليوم لازم تصطوا هيلو سرح له بروباغندا بدم بكسرح له زق باي مالتي أوزي قلت زخنا أقام يزلنا هنا نقولنا تفنا قلت لنا أن مربتهم كم لسلوا زي كليري نقدرنا مالتي كفتم تساتفتي زتلعل نتبتات كنيرهم مالتي مربتنا يقولوا نايم مربتي يلهم زلعلوا نقرات نيرو حد زتلعل نتبتاتنا سمعنا يخنمت ممكن نوصل لينا مالتي تايم دولو حدا بحدث كي نسمع يا مجمريا ችግሮች ይፈጠራሉ ችግሮች የመጨረሻ መቋጫቸው ዜጎቻቸውን ከጨረሱ ንብረት ከወደመ በኋላ ችግር ሊፈታ የሚችለው በውይይት ነው ይህን መደረጉና አጀንዳ መከፈቱ ያኔ ሀዲ ከፋድ በያላስብ እንደ ጥሩ እንውሰደው ነገር ግን ማን ነው ተፈናቃይ የሚባለው ማን ነው ያፈናቀለ ማን ነው ወሚል የተወሰነ ነገር ማለት ፈልጋለሁ አብዛኛው ብዙዎች ስላሉ አንደኛ ፍጹም ተፈናቃይ የሚባል የትግራይ ተፈናቃይ የሚባል ኃይል የለም የተፈናቀለ ወልቃይት ጠገዴ ህዝብ ነው የትግራይ ህዝብ ወያኔ ተስጥቆ እስከ አፍንጫው አስታጥቆ የአማራን ህዝብ ከቀየው ከቦታው ከርስቱ ጉልቱ ለመንቀል እስከ አፍንጫው ታጥቆ መጥቶ ገባ አማራን አሳደደ አማራን አፈናቀለ አማራ ተፈናቀለ እንጂ ማን የሚባል የትግራይ ተወላጅ ነው የተፈናቀለው ምን የሚባል ተፈናቃይ ያለን ትናንት እናቃለን እኮ ወይናት ዲሞግራፊ ለመቀየር ዲቪዥን ብላችሁ የጠራችሁት ቦታ ማለት ነው ክቡራቶ ጌታቸው ወይናት የሚባለው ዲሞግራፊ ለመቀየር ዲቪዥን ተብሎ የሰፈረው ኃይል ኦኬ ተስዋይ ዝዘራሎም ህቶታት ነይሮም ምን ይተፈናቃሊ ዘፈናቃለ ምን እዩ ናይ ትግራይ ተፈናቃሊ ዝበሃል የለን ዝተፈናቃለ ናይ ወልቃይት صقدي ህዝቢ እዩ ናይ ትግራይ ህዝቢ በወያነ ተዓጢኡ አምሓራ ያፈናቂሉ ምን ዝበሃል ትግራዋይ ዝተፈናቀለ ሰሎ ኢሉ ማለት እዩ እዚኦም ቀለልቲ ዘይባሃሉ ነገራት እዮም ተናገረ ጽባይ ዝተፈናቀለ ማሕበረሰብና ካብ ምዕራብ ትግራይ ተፈናቂሉ ኣብ ኬንዳታት ተዘርጊሑ ዘሎ ህዝቢ ንኻልኣይ ብክልተ በትሪ ዝውቃዕ ኣለና ንብለ
ሓደ ካብ ዝተፈላለዩ ክፋላት ማለት ንሕና ኣምሓሪ ኢና ዝብሉ ኣብ ወልቃይት ዝነብሩ ንሕና ኣምሓሪ ኢና ተጋሩ ይኾናይ ክንቕፅለሉ ኢና እንታይ ከም ዘሎ ንሕና ኣምሓሪ ኢና ዘርእና ጎንደር ኢና ጎንደር ኣምሓራ እዩ ዝብሉ ኣፍቲ ወልቃይት ፀገዴ ዝነብሩ እንታይ ይብሉ ተፈናቃል የለን ማለት እዩ ትግራዋይ ዝበሃል ተፈናቃል የለን ኮይኑ ግን ንሶም እዮም ኣፈናቂሎምና ንወልቃይት ፀገዴ ህዝቢ ኣፈናቂሎም ንሶም እዮም ከምዚ ዓይነት ስራሕ ይስራሕለ ማለት እዩ ካልኣይ ተፈናቀልቲ ንምምላስ ንገብሮ ዘለና ዝሑትል ኣካይዳና እዩ ማለት እዚ እናተባሃለና ሃለ ንሕና ተፈናቀልቲ ክምለስሉ ዝኽእል መንገዲ ንገብረለና ቃልሲ ብጣዕሚ ትሑት እዩ ማለት ብጣዕሚ መሕዘን ዝገብሮ ተፈናቀልቲ ኣብ ዝሓለፈ ከም ዝረኣናዮ መረበትና ላብ ዓድና መልስና ሰሪሕና ክንመልዕ እዮም ኢሎም ኣብዚ ንፖለቲካ ትርፊ ይሽቀጠምሉ ኣብዚ ኣብ ትግራይ ማለት እዩ ኣብቲ ከዓ ሽምጠም ገቲሮም ማዓንጦም መስጢሞም ዝተፈናቀለ ህዝቢ የብልናን ኣፈናቂልናምና እምበር ተባሂሉ ይስራሕላ ማለት እዩ ብቶም ኣስመላሽ ኮሚቴ ዝበሃል እዚ ኣብ ዝስራሕላ ትግራይ ኢና ኔና ኢና ንብላ እዚ ኣብ ዝግበረላ ዓዲ ኢና ኔና ኢና ንብላ እስካብ መዓዝ እዩ ከምዚ ናለ ቅፅል ከመይ ኢና ክንቃለሶ ዘለና ግን ክንኸደለና ማለት እዩ ኣብዚ ሓደ ክሊር ገይረ ክሓልፍ ዝደሊ ሕቶታት ክህሉ ይኽእል እዮም ማለት እዩ ናይ ማንነት ሕቶ ኣለና ኩሉ ተኾይኖም ብሕግን ስርዓትን እቲ ዓዲ ክዳነ የለዎ እምበር ብሓይልን ብጉልበትን ሒዝካ ዝምለስ መሬት የለን እዚ ናብ ፅቡቅ ከምፅእ እዩ ዝብል እምነት ስለ ዘይብለይ ማለት እዩ ባይዘ ወይ ተመውዚ እኒአው ዝናገር ኣለዉ ግን ነተብኣ ዘሎ ህዝቢ ኩሎ ይውክልዎ እዮም ዝብል እምነት ስለዘይብለ ነገራት ዲፕሎማሲ ምስራሕ ከድልየና እዩ ማለት እዩ ምስተውኡ ዘሎ ህዝቢ ርክብ ክንገብር ኣለና ኢና ንብላ ክምለስሉ ዝኽእሉ ምስተውኡ ዘሎ ሓውና እዩ ዝብልዎ ርክብ ምግባር ከድልየና እዩ ኢና ንብላ እዚ ብሰፊሕ ምስራሕ ከድሊ እዩ ንቐፅል እስኪ እንታይ እዮም ዝብለው ወያኔም ዝምድናችን ከመጀመሪያ ጀምሮ ሳይፈልገው ነው የመጣ እየገደለን መጣ እየገደለን ወጣ ይሄን ያዙልን ዝምድና የፈለገ ታሪክ የሚመሰክ ታሪክ የሚያስተምሩና አገር የሚያስከብሩ ወንድሞቻችን ደብዛቸው ጠፍተዋል ይሄ በሰነዳችን መቀሌ ድረስ ገብተን እኔ ባለሁበት አድርሰን መጥተናል ዋናው ነገሩ ለምንድነው ከተባለ ደብዛ ለማጥፋት ታሪክ ለማጥፋት ህዝብን ለማጥፋት ማኒፌስት ቀርጾ የተነሳ ድርጅት እንደሆነ ይታወቃል ያም እስከዛሬ ድረስ በተግባር ይሄን ካልፈጸምኩ ብሎ የሚከራከር የሚዋጋ የሚገድል ያለ ድርጅት ነው ሱዳን ሀገር እንኳን ታጥቆ አሁን ቅድም ወንድሜ ጠቅሶታል የሱዳን ወታደር ሆኖ እኛን መግደል ነበረበት እውነት የትግራይ ሰው ከኛ ጋር ሰላም እንዲባዋል ከተፈለገ ሱዳን ሀገር ገብቶ ከዚህ ገድሎ ሄዶ ሳምሬ የሳምሬ ቡድን እንደገና መልሶ እዛ እየፈለገ እኛን መግደል ነበረበት እህቶቻችን እኮ በየቤታቸው ታርደው ተቀብረዋል ይሄ አንድ በል እንደገና ማይካድራ የሞቱት ወንድሞቻችን ያረጋ ደም ትኩስ ደም ነው ያለ አባት እናታቸው እዚህ ቢኖሩ ዛሬ ምን እንደሚናገሩ አላውቅም እኛ ደግሞ ወንድሞቻቸው ነን ያ ጥፋት ያጠፋ እንደገና አሁን እንደ ቀላል ነገር እኛ እኮ በባህላችን እኮ ያሳደግነው ግልገል ወይ ጠቦት ለማረድ እኮ ሰውነታችን ይንቀጠቀጣል ሌላ ገዝተን ነው የምናርደው ሰውን እያረደ በዘልማድ ቀላል እኮ ነው ይሄ ተራ ነገር እኮ ነው አባይ ወልድና ተጎድኮ ሰላም ተዋውለዋል የወልቃይት ጠገዴ ህዝብ መፍትሄ ግን አይደለም እሱ አቶ ኢሳያስም ክቡር ጠቅላይ ሚኒስተርም ሰላም ተዋውለዋል የኛን ደም የሚያካክስ ህዝባችን የሚያስማማ ነገር አይደለም አሁንም መሪዎቻችን በሰላምታ በእናንተ ኃላፊነት ውሳኔ የሚያልቅ ነገር አይደለም ለምንድነው ከተባለ እየገደለ ለመጣ እየገደለ ለወጣ መነሻ ምንድነው ይባል 2008 እኛን አፍነው ሲወስዱ ኮሎኔል ሲከላከል ራሳቸው ከትግራይ መጥተው አይደለም እንደ ነገር የጫሩት
ደርሶ የተኮሰባቸው የወልቃይት ህዝብ አለ። በከፋ ጊዜ ከ1972 ጀምሮ አዎ ተደርጓል። የውጊያ ነበረ። ሰነድ ይዘን ህገ መንግስት ጠቅሰን ስንጠይቅ ግን የመጣብን ምንድነው? አሸባሪ የሚባል ስም ነው ይወጣልን። በጊዜው ገብተን ወጥተናል። አሁን 2013 ከዚህ ሀገር የወልቃይት ጠገዴ ህዝብ አፈሙዝ አንስቶ በትግራይ ህዝብ ላይ ተኩሶ ከሆነ የትግራይ ህዝብም ሌላውም ሊመሰክር ይችላል። ሰሜን እዝን ደበደቡ፣ በዛ ሰበብ አገር ተነስ ተባለ። ህዝባችን ደግሞ ነፃ ወጣ። በቦታችን አለ። ፌደራል ብዙ ስራ ሰርቷል። ቅድም ተጠቅሷል። በነፃነት እዚህ ቦታ ላይ እንኳን ከወንድሞቻችን ጋር እንድንገናኝ እድል አግኝተናል። ነገር ግን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላልንም ብለን አሳውቀን በደንብ ይታወቃል። ይሄ ነገር ይሄ የትግራይ ህዝብም አንወደውም አላልንም። ትግሬ አይደለሁም አታላይ ዛፊ አማራ ነኝ ነው። ይሄን አስገድዶ ስንት ዓመት እንናገረው? ስለዚህ ዋናው ነገር መሆን ያለበት አሁንም ቢሆን እነሱ ምንድነው እያሉ ያለ አሁን ሰላማዊ ሰልፍ የሚወጡት የባንዲራውን ነገር ተውት፣ ችግር የለም ትግራይን ስለሚመለከት። ነገር ግን ወደ ቀያችን ወደ መረበታችን መልሰን እኮ ነው የሚሉ። ቀየና መረበት ማን ነው ባላባት? ማን ነው ባለቀየ? ምን አይነት አማርኛን ምን አይነት ትግርኛ ነው የሚናገሩት ያለ? ለመሆኑ የሰላም ቋንቋ ቢኖራቸው ይሄን ቃላታቸው አያስተካክሉ? ምክንያቱም እያሉት ያለ ምንድነው? መረበትና እኛ አማርኛም ትግርኛም አረብኛም ስለምንችል ቋንቋው ስለሚገባን መረበት የሚባል ባላባት ነው መናገር ያለበት። ቅድም ተነግሯል። የተፈናቀለ የወልቃይት ጠገዴ ህዝብ ነው እየተገደለ እየተሳደደ እየተቀማ መሬቱ ርስቱ ሳይቀር ተዘርፎ ሚስቱ ተደፍራ ባልየው ሙቶ የማይሰራ ስራ ይሰራብን በትግራይ ህዝብ። ስለዚህ አሁንም ቢሆን የሚያስፈልገው ነገር ምንድነው? ገና ከትግራይ ሲነሱ አነጋገራቸው ለምንድነው የተገረዘ ትግርኛ የማይሆን? ሁልጊዜ በአመጽ፣ ሁልጊዜ በሰልፍ፣ ሁልጊዜ በማስፈራራት፣ ሁልጊዜ እንገድላለን፣ ሁልጊዜ እንግባ እንጂ እንችልበታለን። ይሄ የሚያኗኑር ነው። እኔ ለራሴ የሚሰማኝ ነገር ሞት እኮ ሁሉም አንዳንድ ህይወት ነው የያዘው። እንሞታለን። ሲዘርፍ የሚሞትና ለሀገሩ የሚሞት ግን ክብሩ ይለያያል። በሀገራችን እኮ የሞቱት ወንድሞቻችን እልል ብለን ፎክረን ነው የቀበርናቸው። ምክንያቱም ትግራይን ተሻግሮ ሲዘርፍ አልሞተም። ሌባ የሌባ ልጅ የሚባል ልጅ የለንም። ተከዜን ተሻግረው መጥተው እነሱ ግን የሰሩት ስራ ላንተ አልነግርህም። አገር ያውቀዋል፣ ህፃናቶች ያውቁታል። ስለዚህ አሁንም ቢሆን መፈታት ያለበት ነገር መፈታት ካለበት የመጀመሪያ ቋንቋውን ማስተካከል ያለበት የትግራይ ህዝብ ነው። የሚናገሩትን አስተካክሉ በሏቸው። ሰው እኮ ሰላም ሲፈልግ እኮ የሚናገረው ንግግር አለው። በስልክ የሚናገሩ ሰዎች እኮ አለው። ምን መግደል መሞት ኖርማል እኮ ነው፣ ቀላል እኮ ነው። ኦኬ ተስፋይ ዘልዕሉ ባይዘይ አውል ተላዕለ ኩሎም ተመሳሳልቲ ሐሳብ ይመልዕሎም ዝተፈለየ ሐሳብ ዝነበረ አይነበርን ክናገርዎ ዝኽእል ተጻሒፉ ዝተዋህቦም እዮም ዝመስሉ እቶም ሰባት ማለት ዝተፈናቀለ ትግራዋይ የብለይ ዝተፈናቀለ ናይ ወልቃይት ፀገዴ ህዝቢ እዩ ወልቃይት ፀገዴ ህዝቢ ዝብልዎ ንሶም መኒ እዩ ክሊር እዩ ማለት ወልቃይት ፀገዴ ዝብልዎ ንሶም ድና ማሕራ ዘርእልኒ ኢሉ ልናገር ለሰብ ማለት ባይዘይ ትሕዋሕ ዝመርሖ ኢሕአዴግ ዝረኦ ዕሾኽ ስቲል ይወገና አለ ማለት ምክንያቱስ ሕቶ ስለለዓልና ሽብርቲ ኢና ንባሃል ነይርና ይብለው እዚ ሓቆም እዩ ባይዘይ ሕቶ ንዘለዓለ ሽማሽ ሙፃእ ኣመልቲ ስርዓት እዚ እዩ ማለት አውዚ ዘልዕልዎም ለለው ነጥብታት ትክክል እዮም ይብለኹ ይኾን ሕቶ ስለለዓለ ምፅላም ግን ኣመል እስቲ እንታይ ክሰምዓኩም ዝብል ስርዓት ኣይነበረን ህዝቢ ትግራይን ስርዓትን ዝተፈላለዩ እዮም ዝብል ኣቋም ግን ኣለና እዚ ናይ ህዝቢ ትግራይ ኣቋም ይኾነ ህዝቢ ትግራይ ጭፍጭፍና ዝብልዎ ኣለዎ ግን ኣብዚ ዓብይ ስሕተት እዩ ዘለዎ ማለት ክፈላለዩ እዩ ዘለዎም ኢና ንብለና ካልኣይ ደረጃ
أمحارا إن أمر أمحارا إنه خني يبل نايزول ونجرني بايزو كلير أمحارو تسوى إذا أمحارا يخوني خلي بقول له مالتي تمو إني قلت توصل سبعة أمحارا خوني خلي نحن أتجارو هنا يبلنا تناتنا نجرجر جلسي أبي استفعل عليه كابيتات من بارك عليه مالتي أول كأيت مسلم ينور نيرو جسم حراي يتأجم يقول لنوزي تخاويري نبر نيرو مالتي تقرأوا هاي تبع أول كأيت أجري لين كل جن مورالي ولا استفعل على هزمي لين كل جن مورالي ولا كم تجار عاوزينك نسرح سقبا إن إلى إزامن دسم أنا تقرأوا يهون هنا محراي يجلو صبون أتبتعمي لقد سنة نجاجل نام مربتنا يقولوا توم تمزابلتي نبيهم تايزولوا مربتي يقولوا نتوني من يجيبها ما إنه بالأبات منا من يالو نجر ماله نا عادي مربتي تاي مالتي تسمع إذا عادي مربتي لكو واقع كله توم عم عرب تقرأي يسرحوا ينوروا ولي لهم زمود وتجارجن هم يوم عادي مربتي يزيولي يقرمي مال كم تجار حد نتناصنيعنا كن قالوا سل النخل تلي أو زود يزي أخو نيروا مال تفنا قلتك من الناس اللي زخولوا كلهم عينتات من قد كنت كم يزقبانين نحن تجارو أخلي عن كليل تسميدنا بعنا نتبلعنا سم تهي يسرح لوجن لعلزي مسكر يبناي مالك أو ذي لمن تاي تحت زبل أقوام يبني زخنا عينة تحطنا محتاج تمثل اللون أم حرائينا يمال مثل اللون تابع أني أكابي كل الكجبر عينا يمال مثل اللون تا زخنا الطبيع بمثل درجة مالتي إذا أتخون بحق ساعة تعد تراحيا بقولوتي خنينا كاوزي وسع زخية خيادة جن عبدانيو سلام كم تأيي خلنا أو زي جنس أقام كلنا يزغلو حتى بحق سرعة قدوة يزلو ومين عن ذلك نبي يوم زمن لسه تفناقلتي تمالقتي لهم لا زخيد زبل قران فخران جن زخديو إلى أي أمني يزلهم نقصل نصهم زنو زلوا نقصل اللينا አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። እኛ መንግስት ነፃ አውጥቶናል። 4 አመት ሆይ ብለናል። በልጆቻችን በወንድሞቻችን እየተሰራደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው። ሌላ በመንግስት ትችት ጥያቄ የለንም። ያቺ ማንነታችን ያረጋግጥልን ብቻ። ሌላ በዚህ ወጣ በዚህ ሄደ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን ነው። ኦኬ ሰባይዝም ዝወለው ከምዝሮና ይ ማለት እቶም ዘፈናቆልና እቶም ዝቆተልና እቶም ዝረሹና ናበይ እንድምለሱ ኩሎም እስካብ ሕዚ እናረናዮም ዝመጻና ሰባት ዝናገርዎም ለው ሓሳባት ምንም ዓይነት ኣፈላላይ የብሉ ናበይ ይምለሱ ዝብል እዩ ማለት كم عاوزين أهم سرح زلنا كم الناس قدني هنا نقول كم تجارو تفناقلتكم الناس حد الناس كنا تناهر لنا قلتي أفتكر هاي النيو بوليتيكا وعنكلي لقن طعمي تقرن عليه زي خم دي عينة ناتها هلا أفتكر هاي
أنا تجري تزيمر حياة جدلات أتوزع بالسرعة إنا مسريتنا إنا نقدر تفناقلتي أبحث كتمات توكين دانا نرمانت بمعلتي باشحات صوصرو من أسي سبدة وصهد لا تجري هون ناينا نواقع لنا العلوزي زحزن العلوزي زحرق العلوزي زربش أو زعب زي يلنا مالتي هزو خاف قول كيندا بتنت نبيلها البوليتيكا تسميدها أنا تزيمري حزب تعيت مجرشان تقاربي كبصحنا يزول منم منتاي كتقول صحن تقلي يقرم مالتي تم سبات زيهم منتاي خمزي يولو ناتي يخونيت ناتي أقوى مالتي سوم سرحهم يمسرح له لو قتلوا مالتي بقلتي يا مارا يمنت أسملاش كوميتي لهم يموتيهم سلازي نحنا محارقين هزولو نحنا خمينا ديفندك نقورو ايو مبر نحنا نخدل لنا قال ستايز مسل ايو مبر نسهم خمزي موالم حدش نقر خوين يوحن زنا قرنا له استيل ناتهم دليت كن تاي مخانو ينقرنا له وين عندنا نحنا خاعت تفناقلتناك من لسلو زخل من قدي خمي مسفيقر المنقس كنسرح لنا مال قال سناك نستخاخل لنا نوزي بحق سرعة كن قال سلنا نحنا مين عندنا حق سرعة استعدي سكاب زي تغيره حتى مقصالي يخول اليوم بحيل وريرهم زفانا قالوا هزب قد كمل السيزن اللي وين يعني كماي أفتعدني من تايت نور زبل أقوام يبلغ من مساقم يبلغ من باري كالي تخابي لخا من باري أفناقي لخا تفناقلتك يملسو عاقيت خازق برقن ناي قزي قداي خوون بر كم تابا حيل حيزو ماني وبحيل محاز زي يترف يقوون مالك أو زيجن بوعلي بريتوريا مسارت مريت تجراي لا إيد تجراي قوون اللي وين عندنا حتى تلي سجم يقول حتى محتاج حتياتي يبلنا لا خالي كي توصلوا وين دجنا مالي زخون عينت حتى هاجرنا تمقني خالي حتى كلنا تمقني خالي كم تزولوا له نعملنا حتى مقني خالي بحق سرعة نسكاب زخونه صقم زلوا يز بالامنت يبلين كم تحززوا له بقلوتنا حزنا عينا قل زقصل يز بالامنت يبلين مالتي نا قال يا يتودي نقصل እንደሚታወቀው ወልቃይት ጠገዴ ጎንደር ነው። ጎንደር ደግሞ አማራ ነው። አማራ ኢትዮጵያ ነው። የወልቃይት ጠገዴ አማራ ህዝብ የበደሉ ማዕከል ወልቃይት ጠገዴ እንደነበር ይታወቃል። የማንነትና የወሰን አስመላሽ ኮሚቴ ጥያቄ ይዞ ሲነሳ የተከተላቸው መንገዶች አሁን ላለነው ጭምርት መሰረት ናቸው። ምን ይዞ ነው የተነሳው? ሰላማዊና ህገ መንግስታዊ መንገድ የተከተለ ታሪክ ጠቅሶ የህዝቡ ፈቃድን ይዞ ስነ ልቦናው ጎንደሬ በቄ ምድር ሆኖ ሲጠይቅ እንደነበር ይታወቃል ማለት ነው። ቀድመ ለውጥ እሸቴ ደንበለው ምናምን ይዝባል ሰው አይዚ ወልቃይት ጠገዴ ጎንደር እዩ ጎንደር አምሐራ እዩ ይብለው ማለት ካበይምቲ ወዚ نحنا نحط لنا والقايت صقدين امحرا ايو كبل يخلي والقايت صقدين تግራይ يحز والقايت صقدي افتحتي ناي تግራይ كلل ግዛአቲ كنتم سم نحرنا ناي امحرا خوينو ننتي يا امحرا يا مارا يمنت أسملاش كوميتي مالد يومنا حزي
ወልቃይት ፀገዴ ናይ ትግራይ መሬት ወልቃይት ፀገዴ ዝበሃል ኣምሓራ የለን ሕዚ ኣብቲ ሕገ መንግስቲ ከምኡ ዝብል የለን ኢና ንብለን ከም ሕቶ ምቕራቡ ፀገም ኣለዎ ኢላ ኣምኒ ክቕፅል ይኽእል እዩ ትሕቶ ብትሕጋዊ መንገዲ ብትስ ዝብለለ ጨቢጠ ሒዘየ ብጉልበት ሒዘየ ሰራዊት ተሰልጢነ እና ኣይምልስን ዝብል ግን ግፍዒ ይኸውን ማለት እዩ ሕዚ ብጉልበት ተሒዝዎ ናጋ ብጉልበት ዘይንሕዘሉ ኣጋጣሚ የለን ኢላ ይኣምንን ማለት ንዛ ዓዲ እዚ ግን ዝጠቅም ይኾነን ኩሉ ብሕግን ስርዓትን ተዝኸውን እዩ ዝምረፅ ብትውዕል ፕሪቶሪያ መሰረት ንኸዲ ዘዋፅእ እቶም ሰባት ሰምሕቶም ይቕፅሉ እታ ወልቃይት ፀገዴ ኢሎም ዝኸድዋ ዘለው ናብ ትግራይ ትምለስ ናብ ትግራይ ትምለስ ማለት ኣብ ትግራይ ዘሎ ምምሕዳር ለውጢ ማለት ግን ይኹን ከምተውዚ ምስ ሓይልታት ፀጥታና ኢና ንኣቱ ዝብሉ ኣለው ዝብል እምነት የብለይ ባፍልጦ ፌደራል መንግስቲ ኣብ ወልቃይት ፀገዴ ሰልጢኖም ዘለው ሓይልታት ወይ ብታ ሕጊ መሰረት ክግዝኡ ኣለዎም ወይ ፌደራል መንግስቲ ፀራርጊ ከውፅኦም ኣለዎ ማለት ምክንያቱ ኣብተን መሬት ሰን ዘሎ ሓይሊ ፌደራል መንግስቲ ፀጥታ ክኽብር እየ ኢለ ኣብታ ውዕሊ ፕሪቶሪያ ፈሪሙ እዚኦም ክገብር ኣለዎ ተፈናቀልቲ ክምለስ ኣለዎ ዝኾነ ዓይነት ፖለቲካዊ ትሕዝቶ ይኾንና ይናገር ኣለና ንሕና እዚኣ እያ ክትግበር ዘለዋ ኢና ንብለና ኣብ መወዳእታ ግን ጌታቸው ረዳ ዘልዕሎም ነጥብታት ነይሩ ብዙሓት ዝተፈላለዩ ሓሳባት ክህሉ ርዩ ብተቃውሞ ብድጋፍ መልክዕ ማለት እዩ ኣነ ከዓ ንእሽተይ ናይ ባዕለይ ሓሳብ ክህብየ ማለት እዩ እና ናይ ጌታቸው ንግግር ሰሚዕና ንመለስ ወጣት ተጠቃሚነትን በሚመለከት ብዙ ነገር አጉድለናል ብለን በዛች ውስን አቅም እንኳ ማየት ጀምረን ነበር ይሄንንም ጭምር ክደህ ግን ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባባይ የምታልፍበት ምክንያት መኖር የለበትም የኔዎቹ ሰዎች ብዙም ደስ አላቸው እንደዛ አይነት ነገር ያው እንደምትከታተሉት ነጋሪት ተሰሙ ይሆናል ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው እዚህ ላይ መጠራጠር የለብንም የትግራይ ህዝብ እና ህወሓት መለየት ካልቻለ የህወሓት አመራር በተለይ የህወሓት አመራር ነው ጨምሮ የነበር ነው መለየት ካልቻለ ባለው ስሜት ላይ ተደምሮ ሰላም ለመፍጠር የምናደርገውን ጥረት በጣም ያከብድብናል የትግራይ ህዝብ የፖለቲካ አጀንዳ ካላቸው ጥቂት አመራሮች ጋር ማጃመል በቋንቋ ደረጃ ጥንቃቄ ልናደርግበት የሚገባ ጉዳይ ነው ወልቃይት ፀገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር ሚዲያ ላይ ላስተካክሉት ይሞክራሉ እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት የእምነት ይሄ ነው የሚለያየን ነገር የለም ብያምናለሁ የስ የማንነት ጥያቄ አለ የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት እኔ አላምንበትም ይያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሌላ አይደለም ያሉንን ጥያቄዎች በሰላማዊና ሰላማዊ መንገድ እንፍታ የሚለውን ነገር ወስጄ ዝም ብለህ አንተ ቀደም እንዳላችሁት ነው እኔ አሁን በሰራዊት ገባለን የሚባለውን ሐሳብ በጣም አልደግፈው ቢሳካም ኖሮ በአንድ ቀን ቢያዝ ዞንም ቢሆን ኖሮ በጣም ያጠበቀ ሰው መኖሪያ ቤት ልታስገባው አትችልም ሰላም መኖር መቻል አለበት የሚመጣ ሰው በጉልበት
አስገብተው ሌላ የመጠፋፋት ሳይክል የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለም። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ የሚጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያው አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለብን። ስለዚህ የኔ አቅም የወጣቱን ድምጽ አውቃለሁ፣ የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። መጥተህ ሌላውን ዲስፕሌስ አድርገህ የሚደረግ አካሄድ ሊሆን አይችልም። ለዚህ አካሄድ ህዝብ ተደጋጋሚ ሂስቶሪካሊ ይቀርብ የነበረ ጥያቄ ይህንን ለመመለስ በሚደረግ ጥረት ግን ዝም ብለህ ግሎስ ኦቨር አድርገህ ይህን ድምጽ ማሰማት የለባቸውም፣ ተወደደም ተጠላም ይሄን ነው ማድረግ ያለባቸው ወደሚል ነገር መገባት የለበትም። ሁሉንም እንደ ጠላት ሁሉንም እንደ ገዳይ የሚያቀርብ የሚመስል ቋንቋ አጠቃቀሙ ላይ ጥንቃቄ ብናደርግ ዞሮ ነጋችንን የሚያጨልም ማንኛውም ነገር አቮይድ ማድረግ መቻል አለብን። የበደሉን ደረጃ ለመረዳት የሚያስችል ተጨማሪ አቅም ስለሆነ ደግሞ የተማርኩበት እንጂ እኔን በግሌ የወቀሳችሁ ያለ መወቀስበት ብዙ ነገር አለ፣ ምንም ጥያቄ የለውም። ቢያንስ በዚህ ጉዳይ ላይ ግን ከሌሎች ጓዶች የተሻለ አቋም ነበረኝ፣ አሁንም አለኝ። ይህንን እድልም ስለሰጣችሁኝ በተለይ አስመላሽ ኮሚቴ ጠንከር ስለምትሉ አስመላሽ ኮሚቴ ውስጥ የሌሉ ሰዎችንም ስናገኝ ምን እንደምንሰማይተን ዋናው ነገር ግን ሰላማችንን ለማስጠበቅ ያላችሁን ኮሚትመንት የኔም የሚያስደስተኝ እሱ ነው። የኔም ያረጋም ፍላጎት ነው። ይሄንን ካስጠበቅን ማንም ግርግር የሚፈጥር ኃይል የሆነ አጀንዳ ተጠቅሞ ወደ ሌላ ዙር ጦርነት የሚያስገባበትን ድል ማስቆም እንችላለን የሚል እምነት አለኝ። ኦኬ አብዚ ጌታቸው ረዳ ዘልዕሎም ነጥብታት ነይሮም ማለት ሓደ ግዜ ካብ ስምዒት ወፂና ተንሪኦም ጽቡቕ ኢለ ይዛመን ሓደ ነጥብ ዘልዕሎ ናይ ትግራይ ህዝቢ አጀንዳ ሰላም እዩ ብዙኾነ ይኹን አጋጣሚ ናይ ትግራይ ህዝቢ ድሌቱ ብሰላም ነገራት ጉዳይ ድሌቱ ትዝወለ ከዓ ሓቂ ኢለ ስለዝኣምን ማለት ካብ ኩናት ክትርፍ ትርፊ ስለሌለ ማለት بسلام من قد لما ربتها ملسنا كلنا سمعنا تهم تفنعنتي زي أخا زخنا سبسل التناجرة مس بوليتيكا متحازو صبغ يزبل الأمنة بلين تخكل يوي قال عايز العلو حوحات الهزو تقرأين كفالا للو الرأي يكون كسخاخ للوي أبا أو الرأيهم كتستخاخل لكم حزب تግራይ ሕወሓትን ምጅማል ስሕተት ይዞለ ነገር ነይሩ ማለት ቦዲሉና እዩ ዝልወለው ስርዓት ኸውን ይኽእል ህዝብ ትግራይ ቦዲልና ዝልወ ዘለው ግን አብሶሉትሊ ህዝብ ትግራይ ከም ህዝቢ በዲሉ ይፈጥር هم عينت ኢቲክስ ዘለው ክፋል ማሕበረሰብ ይሆን ሓደ ግዜ ዘይዘራእካዮም ዝወቅሉ ውላዳት ከም ዘለው ግን ስርዓት ግን ከም ዓይነት ቢሄበር ኣለዎ ኣብዚ ምንም ፀገም እንትን እዩ ዝብል እምነት የብለ ብሳሳይ ነጥብ ዘልዕሎ ሁነት ክንቅበል ኣለና አይ ማለት ኣነዚ ስለለይደለኹ ይሆን ናይ ማንነት ሕተለኩም ኣሎ እዚ ከዓ ብሕጋው መንገዲ ጉዳይ ኣለዎ ዝወለ ነገር ነይሩ እዚ ማለት ናይ ማንነት ሕተለኩም እዩ ብሕጋው መንገዲ ኩ ጉዳይ ኣለዎ ማለት ናይ ምሓራኢ ማለት ይሆን ይባይቱ ብመጠኑ ሓደ ዲ ክልተ ዲ ሰለስተ ዲ ብዘይገድስ ሃም ዓይነት ናይ ማንነት ሕተ ዘልዕል ኣሎ ንሕና ምሓራኢና ይብለን ሰምዕ ለና ትስባይ እዚ ማለት
ስለዚህ ብሕጋዊ መንገዲ ወዲ ብሕግን ስርዓትን ከይድኻ ወዲ ማለት ስሕተት ኣለዎ ኢለ ይኣምን ናይ ማንነት ሕቶ ኣለኩም ኢሉ ስለልበለ ጌታቸው ረዳ ናይ ማንነት ሕቶ ይብልኹምን ስለልበለ ጠጠው ዝብል ነገር ስለለይኾነ ማለት ሕቶኦም ብሕጋዊ መንገዲ ክውድኡ ኣለዎም እሱ ኢና ከዓኒ ኣለና ማለት እዩ ብሓይሊ ዝግበር ነገር ጠጠው ክብል ኣለዎ ማለት እዩ ኣብ መወዳእታ ግን ፌደራል መንግስቲ ኣብዚ ጉዳይ እዚ ዘለዎ ኣቋም እንታይ እዩ ዝመስል ተፈናቀልቲ ክምለሱ ድሌት ኣለዎም ብክልቲኦም ሓይልታት እዚ ናይ ፌደራል መንግስቲ ጉድለት ጥራሕ እዩ ዝብል እምነት የብለይ ፌደራል መንግስቲ ተፈናቀልቲ ክምለሱ ብመልሓሱ ክውትት ንሰምዕ ኢና ጠቅላይ ሚኒስትር አብይ አሕመድ ንምምላስ ሬዲና ይብል ዝገበሩ ምንም ዓይነት ምንቅስቃስ ግን የለን ማለት ተፈናቀልቲ ካብዚ መከራ እዚ ክወፁ ዝገበሩ ምንቅስቃስ የለን ንምንታይ እዩ ከም ተጋሩ ምርዳእ ከድልየና እዩ ማለት ናትና ስንፍና እዩ ብትግራይ በኩል ብትግራይ ወገን ክንሪኢ ከለና ከዓ ተፈናቀልቲ ክምለሱ ንኸደለና ኸያድ ብጣዕሚ ንእሽተይ ተፈናቀልቲ ንምምላስ ካብ እንኸዶ ኸያድ ብላዕሊ ተፈናቀልቲ ፖለቲካዊ ትርፊ ክንጥቀመሎም ኢና ንኸድለና ማለት ስለዚህ አደብ ክንገዝእ ዘለና ተፈናቀልቲ ክምለሱ ንገብሮ ቃልሲ ብሕጋዊ መንገዲ ቅፅል ዘለዎ ድፊት ክንገብር እዩ ዘለና ናይ ሓደ መዓልቲ ቃልሲ ክኸውን የብሉ ኢና ንብላ ሰንሎም ዝነበረን ጻንሒት እዚ ዝመስል ተኸታተልቲ ሓሳብ ርእይቶ ኣስተያየት ተልይኩም ኣብ ኮሜንት ኣቕምጡልኝ ቀጻሊ ብኻሊእ ጉዳይ ብኻሊእ ዛዕባ እስካብ ንራኸብ ሰናይ እየ ዝምነ ኢልኩም ሰናይ ጻንሒት